ሰላም ጤና ይስጥልን እንደምን ዋላችሁ ከኬር ፎክስ አፍሪካ የዕለቱን ዜናዎች ይዘንላችሁ መጥተናል ከዜናዎቹ ጋር ሜቲዮናስ ነኝ በቅድሚያም ማለስተ ዜና ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደግፋለን ሲሉ የሶማሊያ ፕሬዝዳንት ተናገሩ ቤተ እምነቶች ያላቸው መልካም እሴቶች በመጠቀም የሀገራዊ ምክክር ሂደቱን እንዲደግፉ ተጠይቋል ሲንቄ ባንክ የማስተር ካርድ አገልግሎት አስጀምሯል ኤርትራዊው ስደተኛ ከዩኬ እንዳይባረር ያቀረበው አቤቱታ በፍርድ ቤት ተቀባይነት አገኘ በልዩ የኢኮኖሚ ዞን ከ10 በላይ ባለሀብቶች ስራ ለመጀመር የሚያስችላቸውን የግንባታ ስራዎች በማከናወን ላይ መገኘታቸው በዝርዝር ተሰሙታላችሁ ውድ አድማጭ ተመልካቾቻችን አብራችሁ ስትቆዩ እነዚህን እና ሌሎች መረጃዎች በዝርዝር ተሰሙታላችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰብ ይሁኑ ትኩስ መረጃም ያገኙ ወደ ዜናዎቹ አልፋሉ ቀዳሚ ወዳደረግነው ዜና ስናልፍ ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደግፋለን ሲሉ የሶማሊያ ፕሬዝዳንት ተናገሩ ዝርዝሩን ፍሬህይወት ተስፋዬ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የመፈለግ መብቷን እንደግፋለን ሲሉ የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ ገለጹ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ከአል አረቢያ ቲቪ ጋር ባደረጉት ቃለ ምልልስ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር መውጫ መፈለግ መብቷን እንደግፋለን አሉ ፕሬዝዳንቱ አክሎም የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም ማንኛውም ሀገር ዓለም አቀፍ ሕጎችና አህጉራዊ ስምምነቶችን እስካስከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚቻላቸው እውቅና ያላቸው ዘዴዎችና አካሄዶች አለው ብለዋል ሶማሊያ በእነዚህ ህጋዊ መንገዶች በሰላማዊና በዲፕሎማሲያዊ መንገድ ከተከታተለች ኢትዮጵያ ይህንን ለማሳካት እንደምትችል ተስፋ አለን ሐሳቡንም እንደግፋለን ብለዋል ፕሬዝዳንቱ የሶማሊያ አቋም ጽኑና ግልጽ ነው ሲሉ አብራርተዋል በቀይ ባህር አዋሳኝ ሀገሮች የጸጥታና የኢኮኖሚ ፍላጎት ያላቸው ሀገሮች መረጋጋትን በሚያመጡና ሁሉንም የሚያገለግሉ የጋራ መግባባቶች እንዲፈጠሩ በውይይት በመግባባት ትብብር እንዲያደርጉ ጠቁመዋል አለመግባባቶች የሚፈቱት በውይይት በመደራደርና መግባባትን በመከተል ነው ይህ የሶማሊያ ጽኑ አቋም ነው ሲሉ ተናግረዋል በቀጣይ ዜና ቤተ እምነቶች ያላቸው መልካም እሴቶች በመጠቀም የሀገራዊ ምክክር ሂደቱን እንዲደግፉ ተጠይቋል ዝርዝሩ ሮዛ ነዚፍ የኢትዮጵያ ሀገራዊ ምክክር ኮሚሽን ከሃይማኖት ተቋማት ጋር በመተባበር የምክክር አስፈላጊነትን የተመለከተ የውይይት መድረክ ትናንት በቢሾፍቱ ከተማ አከናውኗል መድረኩን በንግግር የከፈቱት የኮሚሽኑ ኮሚሽነር ሙልጌታ አቆ ኮሚሽኑ ሁሉም ሃይማኖቶች በምክክር ሂደት የሚሳተፉበትን አሰራር በስነ ዘዴው አካቶ የተንቀሳቀሰው ነው ብለዋል ለምክክሩ ስኬት የሃይማኖት ተቋማት ሚና ከፍተኛ መሆኑን የጠቆሙት ኮሚሽነሩ በእስካሁኑ ሂደት የነበረውን የተቋማቱን ተሳትፎ በበጎም አንስተዋል ኮሚሽኑ ከትግራይ ክልል በስተቀር በሁሉም የክልሎችና ከተማ አስተዳደሮች አጀንዳ መሰብሰቡን የገለጹት ኮሚሽነር ሙልጌታ ትግራይ ክልልንም በሂደቱ ለማካተት ጥረት የተደረገ ስለመሆኑ አስረድተዋል በውጭ ሀገራትም ከኢትዮጵያውያንና ትውልደ ኢትዮጵያውያን የአጀንዳ ማሰባሰብ የምክር መድረክ እየተከናወነ መሆኑንም ተናግረዋል ቤተ እምነቶች ያሏቸውን መልካም እሴቶች በመጠቀም የሀገራዊ ምክክር ሂደቱን ሊደግፉ እንደሚገባ መልእክት አስተላልፈዋል በመድረኩም የሀገራዊ ምክክር ጽንሰ ሐሳብ የሀገራት ተሞክሮና የሃይማኖት ተቋማት ለሀገራዊ ምክክር ውጤታማነት ያላቸው ሚና እንዲሁም ያለፉት 3 ዓመታት የኮሚሽኑን የሥራ ሂደት በተመለከተ ማብራሪያዎች በኮሚሽኑ ከፍተኛ ባለሙያዎች ቀርበዋል የመድረኩ ተሳታፊዎች በሀገራዊ ምክክር ሂደቱ ላይ ያላቸውን ተሳትፎና ለምክክሩ ፍሬያማነት በቀጣይ ጊዜያት መወጣት ስለሚገባቸው ኃላፊነት የቡድን ውይይት በማድረግ ለመድረኩ ምክረ ሐሳባቸውን አቅርበዋል ምክትል ዋና ኮሚሽነር ሂሩት ገብረስላሴ በመድረኩ መዝጊያ ላይ ባደረጉት ንግግር የሃይማኖት ተቋማቱ ለሰጧቸው ምክረ ሐሳቦች በኮሚሽኑ ስም አመስግነዋል የኮሚሽኑ ዓላማ ሀገራዊ መሆኑ ሁሉም ባለድርሻ አካላት የምክክር ሂደቱን እንዲያግዘን ጠይቀዋል አያይዘውም የምክክር አስፈላጊነት በተመለከተ የሃይማኖት ተቋማት እንደ እምነቶቻቸው አስተምሮ ለህብረተሰቡ ግንዛቤ እንዲፈጥሩም ጥሪ አቅርበዋል በቀጣይ ዜና ሲንቄ ባንክ የማስተር ካርድ አገልግሎቱን አስጀምሯል ባንኩ አገልግሎቱን በስፋት ለመስጠት የሚያስችል የ5 ዓመት ስትራቴጂ ስምምነትን ከማስተር ካርድ ድርጅት ጋር ተፈራርሟል የፋይናንስ ተደራሽነትና አካታችነትን ለማረጋገጥ የሚያስችሉ ልዩ ልዩ የዲጂታል አማራጮችን በማስፋት ላይ ከፍተኛ ትኩረት ሰጥቶት እየሰራ መሆኑን የገለጸው ሲንቄ ባንክ ከማስተር ካርድ ጋር የተደረገው ስምምነትም የዚሁ አካል መሆኑን ጠቁሟል ስምምነቱ የሲንቄ ባንክና የማስተር ካርድ ከፍተኛ የሥራ ኃላፊዎች በተገኙበት መፈራረሙ የባንኩ መረጃ አመላክቷል በቀጣይ ዜና ኤርትራዊ ስደተኛ ከዩኬ እንዳይባረር ያቀረበውን አቤቱታ በፍርድ ቤት ተቀባይነት አገኘ ዝርዝሩን ፍሬህይወት ተስፋዬ
ከሁለት ዓመት በፊት ከኢትዮጵያ ወደ አውሮፓ የተጓዘው ኤርትራዊ ዩናይትድ ኪንግደም በህገወጥ መንገድ መግባቱን ተከትሎ ከሀገር እንዲባረር የተወሰነው ውሳኔ በመቃወም ያቀረበው አቤቱታ ተቀባይነት አገኘ። በአነስተኛ ጀልባ እንግሊዝ የገባው ኤርትራዊ ዩናይትድ ኪንግደም ከፈረንሳይ ጋር ባደረገችው አንድ ማስገባት አንድ ማስወጣት ስምምነት ከሀገር የመውጣት ሂደቱ በጊዜያዊነት ታግዷል። ፈረንሳይና ዩኬ በተፈራረሙት በዚህ ስምምነት መሰረት በጀልባ ወደ ሀገር ውስጥ የሚገቡ አንዳንድ ስደተኞች ወደ ፈረንሳይ ሲመለሱ ዩናይትድ ኪንግደም ደግሞ ተመጣጣኝ ቁጥር ያላቸው ጥገኛ ተጠያቂዎች የደህንነት ፍተሻ አድርጋ ትቀበላለች። የ25 ዓመቱ ወጣት ባለፈው ሐምሌ ዩናይትድ ኪንግደም እና ፈረንሳይ በደረሱት በዚህ ስምምነት መሰረት ረቡዕ ወደ ፈረንሳይ ለመመለስ ቀጠሮ ተይዞለት ነበር። በለንደን ከፍተኛ ፍርድ ቤት የቀረበው የኤርትራዊ መዝገብ የዚህ ስምምነት የመጀመሪያው ህጋዊ አቤቱታ ሲሆን ጠበቃው የዘመናዊ ባርነት ተጎጂ ሊሆን እንደሚችልና ለዚህም ማስረጃ ለማቅረብ ጊዜ ያስፈልጋል ሲል ተከራክሯል። በመጨረሻ ወዳደረግነው ዜና ስናልፍ በልዩ ኢኮኖሚ ዞኑ ከ10 በላይ ባለሀብቶች ስራ ለመጀመር የሚያስችላቸው የግንባታ ስራዎች በመከናወን ላይ ይገኛሉ። ዝርዝሩ ሮዛ ነዚፍ። በቂሊንጦ ልዩ የኢኮኖሚ ዞን በፋርማሲውቲካል የኢንቨስትመንት ዘርፍ የሚሰማሩ ከ10 በላይ ባለሀብቶች የግንባታ ስራዎችን በማከናወን ላይ ይገኛሉ። የልዩ ኢኮኖሚ ዞኑ ስራ አስኪያጅ አቶ ቶልሳ በዳዳ እንደገለጹት በተጠናቀቀው በጀት ዓመት ከኮርፖሬሽኑ ጋር ስምምነት ከተፈራረሙ ተቋማት መካከል ከ10 በላይ የሚሆኑት በፋርማሲውቲካል ኢንቨስትመንት ዘርፍ የሚፈለገውን ደረጃና መስፈርት ያሟሉ የግንባታ ስራን በማከናወን ላይ ይገኛሉ ብለዋል። በልዩ የኢኮኖሚ ዞኑ አሁን ላይ 5 ኩባንያዎች የግንባታ ስራዎችን በማጠናቀቅ ምርት የማምረትና የሙከራ ምርቶችን በማምረት ላይ መሆናቸውን የገለጹት ስራ አስኪያጁ እነዚህ ኩባንያዎች አሁን ላይ ከ4000 በላይ ለሚሆኑ ዜጎች ቋሚ የስራ ዕድል ፈጥረዋልም ብለዋል። የፋርማሲውቲካል የኢንቨስትመንት ዘርፍ ከሌሎች የኢንቨስትመንት ዘርፎች በተለየ መልኩ አስገዳጅ ደረጃዎችን ማሟላት የሚጠይቅ በመሆኑና የተለያዩ ጥንቃቄ የሚሻ መሆኑን ጠቁመዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የልዩ ኢኮኖሚ ዞኑን የኃይል አቅርቦት ለማስፋት ከግማሽ ቢሊዮን ብር በመመደብ የማስፋፋት ስራዎች በመስራት ላይ መሆኑን አቶ ቶሎሳ ጨምረው ገልጸዋል። በቂሊንጦ ልዩ የኢኮኖሚ ዞን ከ26 በላይ ባለሀብቶች በስራ በግንባታ እንዲሁም የመሬት ርክክብ ፈጽመው በተለያየ የስራ ሂደት ላይ ሲሆኑ በቀጣይም በፋርማሲውቲካልና በሃይቴክ ኢንቨስትመንት ዘርፍ ባለሀብቶችን ተቀብሎ ለማስተናገድ አስፈላጊውን ዝግጅት አድርገው ባለሀብቶችን በመጠባበቅ ላይ መሆናቸውን ስራ አስኪያጁ ገልጸዋል። የዕለቱ የኬርቦክስ አፍሪካ ዜናዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ ወቅታዊና አነጋጋሪ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሰላም ቆዩ።